ሰላም ቅዱሳን፣ በዛሬው የእንቁ ቃል ፕሮግራማችን ታሪክንና መንፈሳዊ እውነትን በአንድ ላይ የሚያጣምሩ 5 ጥልቅ እውነቶችን እንመለከታለን። ከምርኮ ወደ ነፃነት ያመጣውን የእግዚአብሔር ሥራ፣ አስቴር በዘመኗ ለእግዚአብሔር ሕዝብ የመዳን መሣሪያ እንዴት እንደሆነች፣ እንዲሁም ነህምያ በጸሎትና በእርምጃ እንዴት ታላቅ ለውጥ እንዳመጣ እናያለን። ከሁሉም በላይ ግን እግዚአብሔር የማይለወጥ አምላክ መሆኑን በግልጽ እንረዳለን። ይህ መልእክት ትኩረታችንን በሚለዋወጡ የዓለም ነገሮች ላይ ሳይሆን በእግዚአብሔር ሥራ ላይ እንድናደርግ ይጠቁመናል። ስለዚህ በጥሞናና በክብር እንድታዳምጡት በትሕትና እጠይቃችኋለሁ። አንደኛ፣ ከምርኮ ወደ ነፃነት። በዚያን ጊዜ የእስራኤል ሕዝብ ባቢሎን ምርኮ ውስጥ ነበሩ። አገራቸው ፈራርሶ፣ ቤተ መቅደሳቸው ተቃጥሎ፣ ሕይወታቸውም በሐዘንና በጭንቀት ተጠምዶ ነበር። ነገር ግን እግዚአብሔር በትንቢተ ኤርምያስ 29:11 ለእናንተ የማስባትን ሐሳብ እኔ ያውቃለሁ ብሎ የሰጠው የተስፋ ቃል በልባቸው ጸንቶ ነበር። ጊዜው ሲደርስ የፋርስ ንጉሥ ቂሮስ ተነስቶ አስገራሚ ውሳኔ ያወጣ። የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሠራለት ዘንድ አዞኛል ብሎ አዋጅ አወጣ። ዕዝራ 1:2። እዚህ ያለው ታላቅ መልእክት ግልጽ ነው። እግዚአብሔር ሕዝቡን ለማዳን እርሱን እንኳን የማያውቀውን ንጉሥ ይጠቀማል። ስለዚህ የእግዚአብሔር ዕቅድ ከሁሉ በላይ ነው። ማንም ሊከለክለው አይችልም። ሁለተኛ፣ አስቴር። እግዚአብሔር ሰውን የሚያኖረው ቦታ ያለ ዓላማ አይደለም። ከምርኮ መመለስ በኋላ አንዳንድ እስራኤላውያን በፋርስ ምድር ቀርተው ነበር። ከእነርሱ መካከልም አስቴር የምትባል ወጣት ሴት ነበረች። እርሷ እንዴት ንግሥት እንደሆነች ስንመለከት ይህ ሁሉ የእግዚአብሔር ዝግጅት እንደነበር ግልጽ ይሆናል። ነገር ግን በዚያን ጊዜ ከባድ አደጋ ተነሣ። ሐማን የተባለ ከፍተኛ ባለሥልጣን በንጉሡ ፊት ታላቅ ሥልጣን ያገኘ ነበር። እርሱም በትዕቢት የተሞላ ሰው ሲሆን ሰዎች እንዲሰግዱለት ይፈልግ ነበር። ሞርዶክዮስ ለእርሱ መስገድን ሲከለክል ሐማን በከፍተኛ ቁጣ ተነሣ። ቁጣውም በአንድ ሰው ላይ ብቻ አልቆመም፤ በመላው የእስራኤል ሕዝብ ላይ ክፉ ዕቅድ አዘጋጀ። ንጉሡን በማሳሳት ሕዝቡን ሁሉ ለማጥፋት ሕግ እንዲወጣ አደረገ። ሞርዶክዮስም አስቴርን እንዲህ በማለት አስታወሳት፣ ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴር 4:14። እርሷም ሕይወቷን በአደጋ አኑራ በእምነት ቆማ ሕዝቧን ለማዳን ተነሳች። በመጨረሻም እግዚአብሔር የሐማንን ክፉ ዕቅድ ገለበጠው፣ ሕዝቡንም አዳነ። ስለዚህ መልእክቱ ግልጽ ነው። አንተ ያለህበት ቦታ የዘላለም አይደለም፣ ነገር ግን በዚያ ስፍራ ያለህበት ምክንያት አለ። ይኸውም የእግዚአብሔር የተዘጋጀ ዕቅድ ነው። ሦስተኛ፣ ነህምያ። ጸሎት በእርምጃ ሲታገዝ ለውጥን ያመጣል። ነህምያ በፋርስ ንጉሥ ቤት የሚሠራ ቢሆንም ልቡ ግን በኢየሩሳሌም ነበር። የከተማው ቅጥር መፈራረሱን ሲሰማ እጅግ አለቀሰ፣ ጾመ፣ በትጋትም ወደ እግዚአብሔር ጸለየ። እዚህ ጋር ነህምያ አንድ አስፈላጊ መርህን ያሳየናል። ችግርን ከመናገር በፊት ወደ እግዚአብሔር መመለስ አለብን። ነህምያ 2:4 እንዲህ ይላል፣ እኔም ወደ ሰማይ አምላክ ጸለይኩኝ። ከዚያ በኋላ በድፍረት ወደ ንጉሥ ቀርቦ ፈቃድ ጠየቀ። ንጉሡም ፈቀደለት። ለሥራውም የሚያስፈልጉትን እንጨት፣ ወታደሮችና ሌሎች ድጋፎች ሁሉ ሰጠው። ነህምያም እንዲህ ብሎ አመሰገነ፣ የእግዚአብሔር እጅ በላይ ላይ ነበረች። ነህምያ 2:8። በመጨረሻም በጸሎትና በእርምጃ የተቀናጀ እምነት ታላቅ ውጤትን አመጣ። ቅጥሩ እንደገና ተገነባ። እዚህ ላይም ፋርስ ዳግመኛ ለእግዚአብሔር ዕቅድ መሣሪያ መሆኗን በግልጽ እናያለን። አራተኛ፣ ዘመን ተለወጠ፣ ጓደኝነት ተቀየረ። ከዘመናት በኋላ የታሪክ አቅጣጫ ባልተጠበቀ መልኩ ተለወጠ። የቀድሞው ፋርስ ኢራን ተብሎ መጠራት ጀመረ። በ1948 ዓመተ ምህረት እስራኤል እንደገና ወደ አገርነት ስትመለስ ኢራን በመጀመሪያ ከአካባቢው ካሉት አገሮች መካከል በመጠኑ ቢሆንም ለእስራኤል ድጋፍ የሰጠች አገር ነበረች። የንግድ፣ የደህንነትና የፖለቲካ ግንኙነቶችም በግልጽ ሁኔታ እየተጠናከሩ ነበር። ይህ ዘመን እንደ ድሮው ታሪክ ያለውን የተወሰነ ጓደኝነት እንደገና እያሳየ ነበር። ነገር ግን በ1979 ዓመተ ምህረት የኢራን አብዮት ከተከሰተ በኋላ ሁኔታዎች በፍጥነት ተቀያየሩ። አዲሱ መንግሥት ፖሊሲዎቹን በሙሉ ቀይሮ ከእስራኤል ጋር ያለውን ግንኙነት አቋርጦ ጠላትነትን ጀመረ። ከዚያ በኋላ የነበረው ወዳጅነት ወደ ግጭት ተለወጠ።
የነበረውም ድጋፍ ወደ ጠላትነት ተቀየረ። ይህም አንድ ግልጽ መልእክት ይሰጠናል። ዘመን ሲለዋወጥ የአገር ግንኙነት ብቻ ሳይሆን የሰው ግንኙነት እንኳን ሊቀያየር ይችላል። አምስተኛ፣ የማይለወጥ ነገር እግዚአብሔር። ወገኖች ይህን አትርሱ። ሰዎች ይቀየራሉ፣ መንግሥታት ይቀየራሉ፣ ታሪክም እንደዚያው። ነገር ግን እግዚአብሔር ፈጽሞ አይቀየርም። የሰው ልብ ዛሬ እንዲህ ነገ እንዲያ ሊሆን ይችላል። የመንግሥታት ኃይልም ይነሳል፣ ይወርዳል። የታሪክ አቅጣጫም በአንድ ቀን ሊቀየር ይችላል። ነገር ግን በዚህ ሁሉ መካከል የሚቆም አንድ እውነት አለ። እግዚአብሔር አይለወጥም። መጽሐፍ ቅዱስ እንዲህ ይላል፣ የነገሥታት ልብ በእግዚአብሔር እጅ ነው። ምሳሌ 21:1 ይህም ማለት ሁሉን ነገር የሚመራው እግዚአብሔር መሆኑን ያሳያል። እንዲሁም በሚልክያስ 3:6 እኔ እግዚአብሔር አልለወጥም ይላል። ይህም ቃሉ ተስፋውና ዕቅዱ ፈጽሞ እንደማይቀየር ያረጋግጣል። ስለዚህ በሁኔታዎች መቀያየር መካከል እኛ የምንታመነው አንድ የማይለወጥ እውነት አለ። እርሱም ትናንት፣ ዛሬ፣ ለዘላለም አንድ የሆነው የጌታ ፍቅር፣ የማይሰበር ቃሉ እና የማይቋረጥ ዕቅዱ ነው። ማጠቃለያ፣ የእኛ ምርጫ። ወገኖች፣ የዓለም ዜና ልባችንን አይምራን፣ የሚቆይ አይደለምና። የሚጸናው ግን የእግዚአብሔር ሥራ ብቻ ነው። መጽሐፍ ቅዱሳችን እንዲህ ይላል፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ማቴዎስ 24:35። ስለዚህ ምርጫችን ግልጽ ይሁን። ትኩረታችን በሚለዋወጠው ዓለም ላይ አይሁን፣ በማይናወጠው የእግዚአብሔር ሥራ ላይ ይሁን። ጌታን በመፈለግና ቃሉን በመከተል በማይናወጥ መሠረት ላይ ጸንተን እንቆማለን። ምክንያቱም የዓለም ነገር ይለዋወጣል፣ የእግዚአብሔር ሥራ ግን ለዘላለም ይኖራል። እግዚአብሔር ይባርካችሁ። በወንድም ግርማ ተዘጋጅቶ የቀረበ